ምናሴና እንግዲህ ፍቅር ወዴት እየሄዱ እንደሆነ አላውቅም። ለማንኛውም ምናሴ ፍቅርን እንግዲህ ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለውኝ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይባረክ። እንግዲህ ምናሴና ፍቅር ውጪ ላይ ተቀጣጥረው ቅዳሜ ስለነበረ ተገናኝተው እንግዲህ እናቴን እና እኔ የምንዝናናባቸው ቦታዎች አሉ በእረፍት ሰዓት። ስለዚህ እነዛ ቦታዎች ወስጄ ላዝናናሽ እፈልጋለሁ ብሏት እንግዲህ ይዟት ሄደዋሉ። ምግብ ከበሉ በኋላ እንግዲህ ቁጭ ብለው ሚሪንዳቸውን እየጠጡ፣ በነገራችን ላይ የሚሪንዳ ወዳጅ ነኝ በጣም ማለት ነው። ሚሪንዳ ሳይ በቃ እኔ ራሱ ይጠማኛል፣ ግን ደግሞ ዶክተር ከልክሎኛል። ሚሪንዳ ነገሮች ሲበዙ ታውቃላችሁ፣ አንደኛ ውፍረት፣ ሁለተኛ ነገር ደግሞ ኩላሊታችን በጣም ነው የሚያቃጥለው። የመዳም ቅሞችዬ በዚህ አጋጣሚ ኮካ ነገሮች በአጠቃላይ ጋዝ ነገሮች ለኩላሊታችን ጥሩ አይደለም ማለት ነው እና በጣም ነው ውጋት አለው። እናንተም በዚህ አጋጣሚ እንድትጠነቀቁ ብዬ ነው። እና እንግዲህ ትምህርትሽን እንድትቀጥይ እፈልጋለሁ። ትምህርትሽን መማር አለብሽ ምናምን፣ የብር ችግር ካለብሽ እኔና እህቴ እናታችን ከምንሰጠን ለኪስ ከምንሰጠን ብር ከዛ እየቀነሰን እያዋጣን እናስተምርሻለን ምናምን ብሎ ስላት፣ ምናሴ እኔ ብር አጥቼ አይደለም ስለ ታሪኬ መናገር ስለማልፈልግ ደስ ስለማይል ነው። አባቴ ቁማርተኛ ቢሆንም ለልጁ ምንም ነገር አያጣም፣ ሁሉ ነገር አለው። ነገር ግን እኔ ልጆች በአባቴ ስራ የተነሳ ትምህርት ቤት ውስጥ ስለሚሉኝ ነው ትምህርት መማር የማልፈልገው እንጂ የብር ችግር ኖሮብኝ አይደለም ብላ እንግዲህ ነግሯለች ማለት ነው። እና እኔ ትምህርቴ መማር አልፈልግም እና እኔ የብር ችግር የለብኝም ብላ እውነቱን ነግሯለች። እና ደግሞ አባባና ጆሮ እንግዲህ አሁን ታርቀው መንገድ ላይ ምናምን ወክ እያደረጉ አባባ ድጋሚ የማላገኘት መስሎኝ ነበረ ምናምን እያለ ጆሮ ሲነግራቸው፣ እኔም ልጄ የማላይክ መስሎኝ ነበረ ድጋሚ የተባባሉ እየተሳሳቁ፣ ዛሬ ቁርስ ብጋብዞ ደስ ይለኛል ሲለው እንግዲህ ጆሮ እንደ ኪሳቸውን እንዴ ከኔ ሰርቅ ነው ወይስ ጌታ አፍጥታ ነው ምናምን ነገር እያሉ ፋዘር ሙድ ያዙበት። ፋዘር ከራሴ ሆኖ አይ ልጄ ዛሬ እንኳን እኔ ልጋብዘ ምናምን ብለው እንግዲህ ይዘዋቸው ሄደው እንግዲህ ቁርስ ሊበሉ ሄዷል ማለት ነው። እንግዲህ ኤልያስ በመጨረሻም ቢሆን ጆሮን ይቅርታ ጠይቆት ወደ ደሴ ሀኒቾ እንግዲህ ያለውን ነገር ሁሉ ነገር ስለነገረችው እኔም ወደ ደሴ ተመልሼ ስራዬ ላይ ወጥሬ ሰርቼ ሀናን በሚችለው ነገር መርዳትና ማገዝ አለብኝ ብሎ ጆሮ እንግዲህ ኤልያስ ወስነዋል ማለት ነው። ጆሮንም በስነ ስርዓት ይቅርታ ጠይቆት፣ እኔ ሀናን እንደዚህ አይነት ችግር ውስጥ ከታሳለሁ ብዬ አልነበረም ማለት ጆሮ፣ እሷን እንደውም ለመርዳት ለማገዝ ብዬ ነበር እንደዚህ አይነት ውስጥ የገባሁት። ግን የእንጀራ አባቴ እንደዚህ አይነት ወጥመድ አዘጋጅቶ እኔን እንደዚህ አይነት ወደ ፖሊስ ወጥመድ አዘጋጅቶ እስር ቤት እንድገባ አደረገኝ እንጂ እኔ አና ላይ ሸክም ለማይወሰን ሸክሟን ለማቃለል ብዬ ነበረ ከእንጀራ አባቴ ጋር ልጋፈጥ የወሰንኩት ብሎ እንግዲህ ለኤልያስ ያለውን ነገር ነገረው። ኤልያስም እኔ ከዚህ በላይ እናንተ ትጨናነቅ አልፈልግም፣ ወደ ደሴ ሄጄ የምችለውን ነገር ሁሉ አረጋለሁ፣ አንተም እዚህ ከሀና አባት ጎኑን አግዛቸው፣ የሀናን አባት እናሳክማለን ብለው እንግዲህ ቃል ተግባብተዋል ማለት ነው።